ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ እንደተለመደው ዛሬም የአላዛርን እናትን አይተናልና የተናገረችውን ነገር ትንሽ ለማለት ነው የመጣሁት። ምክንያቱም እኔ ያው አጥፍቻለሁ ግን የሷ ጥፋት ደግሞ ይብሳል ነው ያለችው። እኔ እስከ ተመለከትኩት ድረስ ሁላችንም ለሐቅ ነው አይደል የምንናገረው? እናንተም ኮመንት የምትጽፉት ለሐቅ ነው፣ እኔም ወጥቼ የምናገረው ለሐቅ ነው አይደል እንዴ? እንግዲህ ይሄ ጭቅጭቅ፣ ይሄ ንዝንዝ፣ ይሄ ሁካታ እዚህ ድረስ እንደው ድራማም ቢሆን ማለት ነው እያየን አስተያየት መስጠት አለብንና የደረሰው ዋናው የችግሩ መንስኤ ማን ነው የችግሩ መንስኤ? የአላዛር እናት አይደለች እንዴ? ከመጀመሪያውኑ እስከ መጨረሻው ታውቃላችሁ። ጭቅጭቁ ሁሉ እንዴት እንደጀመረ በማጥፋት እንደጀመረ ታውቃላችሁ ብላ መታ አሁን እዚህ ጋር የምታለባብሰው ማለት ነው። የአላዛር እናት ጭቅጭቁን የጀመረችው እራሷ ባረባ ነገር ደግመን እንንገራት እንዴ? መጀመሪያ ጭቅጭቁን እኮ ስትጀምር እራሷ ናት የጀመረችው እኮ እንዴ። ምን ነው ደጋግማችሁ ንገሩኝ ወይ ደግሞ እኔም ደጋግሜ ላስረዳችኋለች። ምክንያቱም ጭቅጭቁን ያመጣችው እዚህ ደረጃ ድረስ የተዳረሰችው ልጇን ለፍች ያደረገችው የትንሱም ደግሞ እንደዚህ ቦግ ብላ እንድትናገራት ክብር እንዳትሰጣት ያደረገችው እራሷ በገዛ እጇ እኮ ነው እንዴ። ትልቅ ሰው እኮ ራሱን አስከብሮ እንትን ሲል በፊት እኮ እውነት ለመናገር ጎረቤትም ተቆጥቶን ተቆንጥጠን ተመተንም ምናምን ነገር አድገናል። አሁን ግን ያንን ላድርግ ቢባል እንኳን ማለት ነው የዛሬን ህፃናት ልጆች ከኛ በታች እድሜያቸው ያለውን ወይ በምክር ወይ በሆነ ነገር ነው እንጂ ማንም የሚሰማ የለም። እውነት ለመናገር ማለት ነው ትንሱን እንደ ልጄ አይቼ ነው እንደዛ ያደረግኳትኝ። ይሄ ውሸት ነው። አሁን እሷ የምትለው እንደ ልጄ ስለማያት ነው እንደዛ ያደረግኳትኝ። እስካሁን ልጄን እኮ እየመታሁት ነው ምናምን ነገር እስካሁን ልጇን ብትጠፈጥፈው እስካሁን የፈለገ ብትቀጣው ማለት ነው ልጇ ልጅ ነው። መቼም ከስሯ አይጠፋም። የእናቱን ክፉ አይፈልግም። እሷ ምንም ብትመታው ምንም ብታደርገው የልጇን ክፉ አትፈልግም። እናት ናት፣ ትቀጣለች። እንደገና ደግሞ ይሄን ያህል እድሜ ኖሮት አድጎም የሚቀጣ ልጅ ከሆነ እግዚአብሔር ይመስገን። በእውነት እኔ በዚህ ሳላደንቀው አላልፍም። ስንት የጥፊ ቀምሷል በድራማም ቢሆን ማለት ነው። አንዴ ምን እንደገና ደግሞ እንትን ቤቱ ምናምን አፍርሶባት ፕራንክ ሲያደርጋት ቤቱን አፍርሶባት ምናምን ነገር የዛኔም እንደ ውሻ ነው ያደረገችው። ይሄንን ሁሉ ቅጣት ይቀበላል። ይሄን ያህል መሆኑ አድጎ ማለት ነው። በዚህ ሳላመሰግነው አላልፍም። ሌላው ልጅ ቢሆን ለምን ትመችኛለሽ ብሎም ያኮርፋሉ እኮ አይደል እንዴ? አላዛር በዚህ እንትን ጥሩ ሰው ነው። አሁንም ቢሆን እኮ እሱ እንደው ማስተካከል አቃተው እንጂ ከትንሱ ጋር እኮ ምንም አይነት ግጭት የላቸውም። አላዛርና ትንሱ እኮ አልተጣሉም። እንደው ማስተካከል ለምን አቃተው? በቃ የእናትና የሚስትን ቦታ ለምን አላወቀም? እናትና ሚስት ለምን ይምታቱበታል ነው እኮ እንጂ አሁንም ቢሆን ትንሱና አላዛር እኮ አልተጣሉም። እንደገና ደግሞ ማለት ነው ተጀምሮ እስከሚጨረስ የጸቡን መንስኤ ጸቡን ችግሩ ማን እንደፈጠረ ሁላችሁም ታውቃላችሁ ብላ ያለችው ማለት ነው የአላዛር እናት። አዎ እናውቃለን ሁላችንም የችግሩ መንስኤ እዚህ ሁሉ ነገር ውስጥ እንድትገባ ትንሱንም በቃ ትንሱ እውነት አላት ብትናገር። ምክንያቱም እኔም በትንሱ ቦታ ብሆን የማደርገው ነው። ማናችንም ብንሆን በትንሱ ቦታ ብንሆን የምናደርገው ነው። ምክንያቱም እንዴ እንኳን እኛ ሰዎች ይቅርና ማለት ነው የፈጠረን አምላክ እንኳን ማለት ነው ኃጢአታችን ሲበዛ እኮ በሆነ ነገር ይቀጣናል እኮ አይደል እንዴ? ስለዚህ ትንሱም ሰው ናት። አየች፣ ቻለች፣ 3 ቀን ሙሉ ታገዘች። አሎን ሲላት ትታ ቤቷ መጣች። አሁንም ደግም የምናገረው ተከትላ ያንን ሁሉ የጭቃ ጅራፋን ምላሷን ተሸክማ የመጣችው ቤቷ ድረስ የአላዛር እናት ናት። የችግሩ መንስኤ የአላዛር እናት ናት። ችግሩም እንዴት እንደሆነ እናውቃለን። እንግዳ ይመጣብናል፣ እራት እንጋብዛለን፣ ነይ አግዢኝ በሚል ነው እንደዛ ውሻ አድርጋት ልጅቷ ስልኩ ራሱ ከእጇ ላይ ለመውደቅ እንትን እስከሚል ድረስ በድንጋጤ የተነሳችው የዛን ቀንን እኮ ሁላችንም እናስታውሳለን። እና እስከዛሬም በጭቅጭቅ ያለችው እስከዛሬም ከልጄ ጎን አለሁኝ እያለችው እራሷ የአላዛር እናት ለልጆቿ ምን እንደምታስተምር በተለይ ለዚች ለህፃን ልጅ ለአንድ ፍሬ ልጅ ምን እንደምታስተምር
እንዴ? ቤትሽን የወንድ መናኸሪያ ነው ማደርገው? ምን ማለት ነው ይሄ? ምን አይነት ስራ ነው? በምን አይነት መንገድ ውስጥ ነው የመጣችው እቺ ሴትዮ? እንዴ በጣም እኮ በድራማ ውስጥ እኮ ብዙ ሪል የሆነውን ነገር እኮ እናያለን እኮ። እውነቴን ነው። ድራማ ውስጥ የታለፈ ታሪክ ይወጣል። ድራማ ውስጥ ያሳለፍነው ነገር ሁሉ ይወጣል። እና የወንድ መናኸሪያ ነው ትናንትና እንደው ጁንታ ገባልሽ ብላታለች። ጁንታ ገባልሽ ማለት ምንድን ነው? አሁን ይሄ እንደ አራዳ ቋንቋ ለመጠቀም አስባ የሆነ ነገር ማለቷ ነው። ይሄ ከሷ እድሜ ጋራ አያስኬድም። በቃ አያስኬድም እንደዚህ አይነት ነገር። እንዴ ደጋግማችሁ ንገሩኝ አለች። ደጋግማችሁ ጥሉኝ አለች እኮ። እውነቴን ነው። ሰው ክብር በተሰጠው መጠን መከበር አለበት። በተወደደው ልክ መወደድ አለበት። ይሄን ያህል እንደዚህ አሽቆልቁላ ይሄን ድራማ ነው ብላ ተሸክማ መታ ራሷን ዝቅ ያደረገችበትን ምክንያት እኔ አላውቀውም። መድኃኒዓለምን እንደዚህ ካልሆነ አይሰራም እንዴ? ክብር ካልተጣለ ወንድ ሴት እያንጋጉ አምጥቶ የልጄ ፍቅረኛ መጣች እሷን ልድረው ነው። ይሄ ድራማ ውስጥ እኮ የበፊት ታሪክን እንደገና የሚያንጸባርቅ እኮ ነው እንዴ። ምክንያቱም በጨዋ መንገድ ያለፈ በጨዋ አስተዳደግ ያደገ እንደዚህ አይነት ነገርን እኮ አያመጣም። በጣም ብዙ ዩቲዩበሮች አይተናል። ጨዋዎች መልካም ነገርን እያሳዩን ስንት በሚሊዮን የሚታይላቸው ምንም ድብቅ ውሸት የሌለው ማለት ነው። እነዛ አሁን ሪል የሆነ ማንነታቸውን ይዘው ይመጣሉ። ሪል የሆነ ማንነታቸውን አሳይተውን ይሄዳሉ። በቃ ይሄ ነው። ምንድነው? ትመጣለች የሆነ በቃ አጉል አራዳ ነኝ ብላ አጉል ጎረምሳነት ምናምን ነገር እንደገና ወደ ታች ተመልሳ የሆነ የአራዳ ቋንቋ እኛም አልተጠቀም ነው መድኃኒዓለም። ምክንያቱም ያስጠላላ። እርድና እንደዚህ አይደለም ብሏል አንዱ። አራዳ ማለት ሰውን የሚረዳ ሰውን የሚረዳ። አንዳንድ ሰው እንደዚህ በአራዳ ቋንቋ በተናገረ ወይ ደግሞ እንደዚህ ባጨሰ በቃመ በጠጣ ይመስለዋል አይደል እንዴ? ግን አይደለም። ሰውን የሚረዳ ለሰው ክብር ያለው ጸጉሩን እንኳን እየፈተለ ቢሆን እኔ ካከበረኝ ለኔ አራዳ ያ ነው። መድኃኒዓለምን ፊት ለፊቴ ስላቃምና ስላጨሳ አራዳ አይደለሁም። አሁን እሷ ወጣ ትናንትና ጁንታው ገባልሻ ምናምን ያለቻት ፓርት በጣም ያናደደችኝ። ከትልቅ ሰው ማለት ነው። ትልቅ ቦታ ሰተናት ከጠበቅናት ሴት ይሄ ንግግር አይጠበቅም እንዴ። ተጀምሮ እስከሚጨረስ ትንሱንም እንዲህ የቀየረቻት እሷ ናት። እንግዲህ አሁን እሷ በትንሱ ቦታ ብትሆን ማለት ነው። እሺ እንግዲህ አሁንም እንደ ሚስት ነው ይዟት የሚዞረው። አላዛር ራሱ ሚስትና እናት የተምታታበት ልጅ ራሱ አላዛር ነው። መድኃኒዓለምን አሁን ራሱ በትንሱ ቦታ ብትሆን ትንሱ የአላዛር እናት ናት እንበል። መድኃኒት ደግሞ የአላዛር ሚስት ሆና መጣች። እሺ አሁን ትንሱ ልክ እንደ ራሷ ሆና እንደ መድኃኒት ሆና ብትነዘንዛት ምን ነው የምትሆነው? በዚህ ምላሷ አትቀመጥላትም። መድኃኒዓለምን እንደውም የቤቱን ዕቃ ግልብጥብጥብጥ አድርጋው የምትወጣ ነው የሚመስለኝ። ራሷን በትንሱ ቦታ አድርጋ ብታየው፣ እኔም ራሴን በትንሱ ቦታ አድርጌ ባየው ማለት ነው። ትንሱ አሁንም ደግም የምናገረው የንብረት ክፍፍል ጠየቀች አይደል? ይገባታል። ሚስት ናት። ምክንያቱም ራሷ የጀመረችውን ነገር ራሷ ያመጣችውን ነገር ነው ትንሱ አሁን ለምን እኔ ሳለው አይደለ ወይ ሚስት አይደለ ወይ ይሄ ንብረትስ ለኔ አይገባኝም ብላ የተነሳችው እሷ ናት። ምንም እንደው ጥፋት ቢሆን አላዛርም ቢሆን የተማረ አይደል እንዴ? አንብቦ መፈረም እኮ ይችላል። እሷ አወዛግባ ፈርም አባዬ ምናምን ነገር ስላለችው እሺ ብሎ ቶሎ ጠቅ ማድረግ የለበትም። ማንበብ ይችላል አይደል እንዴ? ስለዚህ ቢሆንም በዛ መንገድ ብታስፈርመውም ነውር ቢሆንም አግባብ ባይሆንም ይሄንን ሁሉ ደረጃ እንድትደርስ ያደረገቻት የአላዛር እናት ናት። ለምን ይቺ ልጅ ምንም ቢሆን ለፍታለች ከሱ ጋር። እርግጥ ነው አንድ ቪዲዮ ሲለቁ በሷ ነው፣ አንድ ቪዲዮ ሲለቁ በሱ ነው። አሁንም እንደዛ ነው። ይሄ ቪዲዮ የተለቀቀው በመድኃኒት ነው። ይሄ ስራ ነው። ግን ቢሆንም ማለት ነው እሷም ልፋቷ አለበት። ትንሱ ብትጠይቅም ሚስት ናት፣ ያምርባታል። ይሄንን ሁሉ መንገድ የከፈተችው እራሷ መድኃኒት ናት። እሷ ትላንትና መታ ለሷ ይሄ ቤት በስሟ አይገባም ለኔ ነው ብላ ባለችው መንገድ በከፈተችው መንገድ ትንሱ ደግሞ ተነስታ እንዴት እኔ ሚስት እያለው ለእናት እንዴት በስሟ ይደረጋል ብላ ክርክር ጀመረች። እውነት ነው። በቃ ምንም ውሸት የለውም። ስለዚህ ተጀምሮ እስከሚጨረስ አጉል አራዳ ነኝ እያለች ነገሩን ያበለሻሸችው እራሷ የአላዛር እናት ናት። በቃ የአላዛር እናት ምንም ውሸት የሌለ